ወዝ ጉድ የአርሰናል ፋንስ ኢትዮጵያ ፋሚሊዎች ከዚህ በፊት ከ6 ወር በፊት በዚህኛው አካውንታችን እንደምትዩት አርሰናል ፋንስ ኢትዮጵያ በሚለው አካውንታችን አንድ 6 ቪዲዮ አካባቢ ፖስት አድርገናል እና አንተ በኢትዮጵያ ስለነ ሴሽኮ እና ይዛኩ ለወርተናል አንተ በጣም ይገርም ነው። ሴሽኮ ይዛኩና እና ከ6 ወር በፊት የፖድካስት ቻናል ከፍተን ነበር፣ አልተመቻቸልንም ማለት ስራ ምናምን ጭራሽ አልተመቻቸልንም። አሁን በአዲስ መልክና በሌላ አካውንት ተመልሰን መጠናል። ይሄን ቻናል የአርሰናል ደጋፊዎች ብቻ ሳይሆኑ ዘሆል የእግር ኳስ አፍቃሪያት ሰብስክራይብ በማድረግ የአርሰናል ፋንስ ኢትዮጵያ አባል ሁኑ፣ ቤተሰብ ሁኑ። ተመልሰናል። እንግዲህ ያው ከዛሬ 6 ወር በፊት የአርሰናል ፋንስ ኢትዮጵያ የመጀመሪያው በኢትዮጵያ ፖድካስት ቻናል ጀምረን ነበር። ከብዙ ጊዜያቶች በኋላ በአዲስ ስቱዲዮ ከአዲስ እንግዶች ጋር በአዲስ የዩቲዩብ ቻናል ተመልሰናል። እዛ ላይ የነበራችሁ ቤተሰቦቻችን እዚህኛው አካውንት ላይ ገብታችሁ ሁላችሁም ከእናንተ የሚጠበቀው ፎሎ፣ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ደስ ያላችሁ ነገር በመጻፍ አበረታቱን። አብረን እንደግ እና አዲሱ ቻናላችን እንደምትሉት እዚህ ጋር አርሰናል ፋንስ ኢትዮጵያ ብላችሁ ዩዘር ኔሙን አርሰናል ፋንስ ኢትዮ ዳይሬክተራችን ታስገባታለች እዚህ ጋር በተለይ አርሰናል ፋንስ ኢትዮጵያ። ሁላችሁም ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳረሱ እና ምን ልንላችሁ ፈልገን ነው ዛሬ አንድ ርዕስ እናምጣና ለመነጋገር ያክል ቀጣይ ከገስት ይኖረናል። ቀጣይ ከእንግዳ ጋር ነው የምንመጣው። ለጊዜው ወይም እንደ ኢንትሮ እንዲሆን ነው ዛሬ ብቻችን የመጣ ነው። ዛሬ ዝም ብለን ትንሽ ነገር ትራንስፈር ቪዲዮ ትንሽ ነገር እንበላችሁና ያለን አመለካከት እስኪ ሉሌን እንጠይቀው። እስኪ ዛሬ እኔ ስጠይቀው እሱ ገስት ይሆናል ማለት ነው። እሱ ሲጠይቀኝ እኔ ገስት ይሆናል። ዛሬ ሉሌን እስኪ ትጠይቃትና በዚህ ሰመር ማለት ነው አርሰናል አሪፍ ፊልሞች አሉ አይደል? እስካሁን ሶስት የኬፓን ወድጄዋለሁ ከሁሉም አንደኛ ከዚህ ሜዲን በላይ ማለት ነው። የኬፓን ወድጄዋለሁ። አሁን ደግሞ ማን ይቀርናል? አንድ አጥቂ ግዴታ ነው ይመጣል። እኔ 100% ይመጣል። ግን የአርሰናል ደጋፊ ይቸኩላል። ግን ማን ይምጣ ወደሚለው እንግባና ከዛ ዲቴል ነው ነገር ዮኬሬሽ ወይ ሴሽኮ ኦር ኢዛክ ምናምን መፍት ነው ሁሉንም ስም መጥራት። እሺ እናንተም ኮሜንት ላይ መፍታችሁ ነው። እስከዛ የሩሊን ሀሳብ እንሰማለን። እንግዲህ ይሄ ደስታ ተሰጠኝ፣ አመሰግናለሁ። ያው ከዚህ በኋላ እንደ ከዚህ በፊት እንደነበረን አይደለም የሚኖረን ቆይታችን። ያው እንግዶች ይመጣሉ፣ ሰፊ ሀሳብ እናወራለን፣ እንወያያለን። ያው አሁን እንደ ኢንትሮ ለመግባት ያክል አርሰናል የትራንስፈር ዊንዶ ላይክ ባህሉ አድርጎታል ማለት ትራዲሽን ሆኗል። ይሄ በጣም ቦሪንግ አሰልቺ የሆነ ነገር ተደጋጋሚ አይነት ጥያቄ ይጠይቃል፣ ይፈልጋል። ላይክ በቃ ሴም አይነት የሆነ ነገር ነው። አርሰናል ፈልጓል፣ አርሰናል ፍላጎት ይታል፣ ያስፈርም ይፈልጋል፣ ሊጠይቅ ይፈልጋል፣ ሊያስፈርም ይባላል። ደግሞ ድጋሚ ደግሞ ፊቱን ወደ ሌላ ተጫዋች ያዞራል፣ ሌላ ሲያስፈርማቸዋል እና በአሁኑ 2025 ቀጣይ ሲዘን ግዴታ ሊጉን እያየነው ነው። በምን ያህል ቴምፖ እየሄደ እንደሆነ በምን ያህል ሊግ እየሄደ እንደሆነ አናውቅም። ቀጣይ ዓመት ያለፈው ዓመት ኖቲንግሃም ፎረስት እንደዚህ ነው ብለን አልጠብቅንም ነበር። በዚህ አይነት የቀጣዩ ስማን ይሆናል። ቀጣይ ዓመት እኔ የሚመስለኝ ከዚህ በኋላ ፕሪሚየር ሊግ ላይ ቶፕ 6 የሚባል ነገር ቢኖር አይመስለኝም። ቶፕ 10 የሚሆን ነው ይመስለኝ። ትራዲሽናል ቶፕ 6 ነው ያለው። ኤግዛክትሊ ትራዲሽናል ቶፕ 6 ነው እንጂ ያለው አሁን ላይ የለም። ላይክ ቡድኖቹ እንዴት ራሳቸውን እያጠናከሩ እንደሆነ እኛም በዚህ አይነት ቴምፖ ውስጥ በዚህ አይነት ራንዌይ ውስጥ ከሌለን ሊጉ በጣም ሊያስቸግረን ይችላል። ግን እስካሁን ካስፈረምናቸው አንጻር ያው የቶማስ ፓርቴ ተተኪ ማርቲን ዙቢሜንዲ የ26 ዓመት ስፔን ተጫዋች አግኝተናል። የጆርጂኖ ተተኪ ክሪስቲያን ኖርድጋርድ እሱም ዴንማርካዊ የ31 ዓመት ተጫዋች ነው። ዘን የራያ ተጠባባቂ ከፓሪዝ አባላጋ እሱም እንደዚህ ስፔናዊ ተጫዋች ነው። ያው እሱም 30 ዓመት አካባቢ ይመስለኛልና ለቤንች ለበረኛ አሪፍ ነው። ለበረኛ ደግሞ አንድ የአርሰናል ደጋፊዎች እዚህ ጋር አቋርጦና አንድ ማመን ያለባቸው ነገር የፓሪዝ አባላጋ ከቼልሲ መምጣቱ አይደለም። አንድ ከበርንማውዝ ነው ማመን ያለበት። ከቼልሲ አይደለም ከዩናይትድም ከማንም ይምጣ ስለዚህ የሆነ ከማናቆይ ግን ይምጣ ማመን ያለባቸው ነገር የአምና ቤንቻችን ኔቶ ነበር። የአምና ቤንቻችን ኔቶ ከነበር ኔቶ የታህቶን ሰት አይቷል። አንድ ጨዋታ ነው አርሰናል በአርሰናል ማለት አንድ ጨዋታ ሲጫወቱ ቻምፒየንስ ሊግ የታህቶን ሰትም አይታወል። ኤግዛክትሊ እንደዚህ አይነት በረኛ ባለበት ቤንች ላይ ሲቲ እኮ ካያችሁት እኮ ከእኔ ኢቭን እንትን አምና ምን በለውኛ ነበር ነው ሲቲ የበላበትን ዓመት ማለት ነው። ለምን አትለኝም? ኤደርሰን ቢሆን የሶንን ኳስ ያደርናል የሚል ግምት የለም። በእግሩ ኳስ ጎበዝ ነው እንጂ እንደ ኦርቴጋ የሚመልስ በረኛ አይደለም። ባካፕ በረኛቸው ኬሌር ነው የሚሆን ሊቨርፑል ዋንጫ እንዲበላ ከቤከር በላይ የኬሌር አስተዋጽኦ አለበት። ብዙ ክሊንሺት ይዞለታል፣ ፕላስ ብዙ ሴቦች አሉት። ስለዚህ ባካፕ በረኛ ጥቅም አለ። አርሰናል ደግሞ
ምን አይነት ችግር እንዳለበት ታውቃለህ? ከኤፍኤ ካፕ ከካራቦ ካፕ ከምናምን ይወጣል። ሻምፒዮንስ ሊግ እናንተን ፎከስ ስለሚያደርግ ፕሪሚየር ሊግ ሶ አሁን ያ አያስፈልገንም፣ ሁሉንም ዋንጫ ነው የምንፈልገው። ስለዚህ ምላችሁ ፈልጌ ነው ከፓሪዝ አባላጋ ቢያንስ ኤፍኤ ካፕ እና ካራቦን ቢጮት ጸዴ ነገር ነው ብዬ አስባለሁ። ሶ ወደ አጥቂ ስንመለስ ለእኔ አጥቂ ቪክተር ዮኬሬሽ እና ሴስኮ ለረጅም ጊዜ የቪክተር ዮኬሬሽ አድናቂ ነበርኩ። ግን እንደ አጋጣሚ ሆኖ አርሰናል ሚድ ብሎክ እና ሎ ብሎክ የሚከላከል ቲም ይከብደዋል። ሶ ስለሚከብደው የሴስኮ ከቦክስ ውጭ የሚመጣቸው ኳሶች ፕላስ ደግሞ ስፔስ የሚያገኝበት መንገድ በጣም አሪፍ ነው። ዮኬሬሽ ደግሞ የሆነ ከተከላካይ ጋር የሚያደርገው የሆነ ጠባብ ስፔስን የመጠቀም አቅም አለው ምናምን ነገር። ሶ እንደ አርሰናል ደጋፊ ከዚህ በፊትም አንዳንድ ሰዎች አግኝተን ጠይቀን ነበር። የአርሰናል ፋኖችን ሞር ኢንፍሉዌንስ የሚያደርጉትን ሰዎች አግኝተን ጠይቀን ነበር። በዚህ እዚህ ቻናል የምናቀርበው ቲክቶከሮችን ኦር ሶሻል ሚዲያ ላይ ያሉትን ብቻ ሳይሆን ስለ ኳስ ኖሌጅ ያላቸው ሰዎች የማቅረብ እድል ይኖረናል ብዬ ተስፋ አደርጋለሁ። ሰው ምላችሁ ፈልጌ ነው። አሁን እዚች ጋር ቪዲዮ እናስገባላችኋለን። እዚህ ስንጠይቃቸው የነበሩት አንዳንድ ሰው ሁላችሁ የምታውቋቸው ናችሁ። በቲክቶክ ላይ ሞስትሊ የአርሰናል ደጋፊዎች የሆኑ ኢንፍሉዌንሰሮችን እነሱን ዳይሬክተራችን ያስገባላችሁና ታዩታላችሁ ተሳላችሁ እና እነሱን ጠይቀን ነበር። ቤንጃሚን ሴስኮ ወይስ ጊዮኬሬሽ? አርሰናል አክቲቪስት ከፏድ ጋር ነኝ። በዚህ ሰመር አርሰናል ሴስኮ ነው ወይስ ጊዮኬሬሽን ቢያመጣ? እየተገኘው በእውነት ለምን መሰላችሁ ያሉት ከሶፊና ከሳሚ ጋር ነው። ሳሚ ጎት ዛሬ የምጠይቃቸው በዚህ ሰመር አርሰናል ሴስኮ ወይስ ጊዮኬሬሽ ማን ቢመጣ ይሻላል? ጊዮኬሬሽ። ሳሚ ጊዮኬሬሽ ብላለች። እሺ ሴስኮ። እሱ ደግሞ ማጋሌጅ ጋር ነኝ። ጋብሪኤል ማጋሌ ዛሬ ጨዋታውን አኩርቶኛል፣ ግን በዚሁ ደግሞ እሱ ተከላካይ ስለሆነ አጥቂ ጠይቀዋለሁ። ሴስኮ ወይስ ጊዮኬሬሽ በዚህ ሰመር ማን ቢመጣ? ጊዮኬሬሽ ያ ቪክቶር ጊዮኬሬሽ ቢመጣ ደስ ይለኛል። ሰላም፣ ዛሬ ከአቤል ኬ ጋር ነኝ። በዚህ ሰመር አርሰናል ሴስኮ ነው ወይስ ጊዮኬሬሽን ቢያመጣ ብዬ እየጠየኩት ነው። ቤት ያፈራውን ነው እንዳታማርጡ ነው የምላችሁ። አጥቂ ካየን ረጅም ጊዜያችን በዚህ የራሴን ሀሳብ ልስጥ። እሱ ጊዮኬሬሽ ብሏል። እኔ ደግሞ ላይክ ቤንጃሚን ሴስኮ አንደኛ የተመቸኝ ቁመቱ ተመችቶኛል። ቁመቱ ለምንድነው የተመቸኝ ካላችሁ ከአርቴታ ፕላን አንጻር ማለት ነው። አርቴታ ጃይንት እና ሶለስት የሆኑ ተጫዋቾችን ይወዳል። ረጃጅም ልብ ብላችሁ ካያችሁ ሜሪኖም ሲመጣ እንደዛ ነው። እነ ዊሎ ሃቨርስ ሲመጣ እንደዚህ ነው። እና ይሄ ለምንድን ነው ትዝ ይላችሁ ከሆነ አርቴታ ሲናገር ኢፍ አይ ሉዝ ዱዌል አም አፕሴት ብሏል። ዱዌል የሚሸነፍ ከሆነ አፕሴት ነው ማድረገው፣ እናደዳለሁ ብሏል። እና ይሄም ይመስለኛል የጃይንት የሆኑ ተጫዋቾችን የመፈለጉ ሚስጥር እና በዚህ የሪያ የመጣበት ነገር ለዚህ ነው። ኤግዛክትሊ ካየህ ሜሪኖ በጣም የቀለለው ጎል እንዲያገባ ምናምን የረዳው ሁሉም ነገር ዱዌል የማሸነፍ ፊዚካሊ ፊት ያደርጋል። አርቴታ ይሄንን ስለሚፈልግ ነው። እና ለእኔ ለአርቴታ ፕላን ኦብቪየስሊ ሁለቱም የራሳቸው ኳሊቲ ያላቸው፣ ቤንጃሚን ሴስኮም ቪክተር ጊዮኬሬሽም የራሳቸው የሆነ ኳሊቲ ያላቸው፣ ግን ለእኔ ቤንጃሚን ሴስኮን መርጠው ለአርሰናል አንደኛ አዳጊ ነው፣ 21 ዓመቱ ነው። ለአርቴታ ፕሮጀክት በደንብ የሚሆን አይነት ሰው ነው። ግን አሁን ምንድነው የሆነ ያለው የሁለት ልዩነት የራሴን ላስረዳችሁ። ያው አጉሯሽ ከፈለግን ቶሎ የሚያጠግበን ከፈለግን ቪክተር ጊዮኬሬሽን ይመጣል። እኛ ደግሞ ረሃባችንን ደግሞ ቀስ እያለ የሚያስታግስልን የጠገብነውን ደግሞ ቀስ እያለ የሚያወራርድልን ማን ነው? ቤንጃሚን ሴስኮ ነው። እና ለእንደዚህ አይነት ከሆነ ኦብቪየስሊ ሁሉም የአርሰናል ደጋፊ ጊዮኬሬሽን ሊመርጥ ይችላል። እኔ ግን የራሴን ያው እግር ኳስ 13 or 14 ዓመት ነው አርሰናል መደገፍ ከጀመርኩ የአርቴታንም ትራንስፈሮች አይቻለሁና በደንብ አርቴታን ስለምወደውም ያን ያህል ዝውውሮች በደንብ ስለማቅ ሴስኮ ከመጣ አንደኛ ለአርቴታ የሚጠቅመው ምኑ ነው? በኤሪያ ሮሎችን በማሸነፍ ይጠቅማል። ሁለተኛ ከቦክስ ውጪ መቺ ነው። ሶስተኛ ደግሞ ተከላካዮችን በደንብ እያሸነፈ ሊገባ ይችላል። በደንብ ማሸነፍ ይችላል፣ ስፔስ ያገኛል። በእንደዚህ አርቴታ ሊጠቅመው ይችላል። ፕላስ ደግሞ ከራያ በሚጣሉ ሎንግ ቦሎች ቁመትም ረጅም ጃይንትም ስለሆነ ያንን በማሸነፍ ሊጠቅመን ይችላል። ብቻ ግን ጊዮኬሬሽ ደግሞ የራሱ የሆነ ኳሊቲ ያለው ጊዮኬሬሽ የሚሆነው ላይክ ለካውንተር አይነት ቲም ነው። ላይክ ዩናይትድ፣ ሊቨርፑል፣ ባርሴሎና ለእንደዚህ አይነት ተጫዋች ነው። ኳስ ይዞ ይሮጣል፣ ስፔስ ይጠብቃል፣ ያስከፍታል። ግን ያን ያህል ታጋይ ተጫዋች አይደለም። ግን እስከ መሀል ሜዳ እየመጣ ኳስን ለመጠቀም ላይክ ሃቨርስ እንደሚያደርጉ አይነት ሚና ሊጫወት ይችላል። ግን ለእኔ ቤንጃሚን ሴስኮ አርሰናል ሊመጣ ደስ ይለኛል። ኤኒዌይስ ቤንጃሚን ሴስኮም ቪክተር ጊዮኬሬሽ አንዳቸው ይምጡ፣ አርሰናልን ሊጥቀሙ የምንፈልገው ደረጃ ያደርሱ።
ያኔ ሁሉ ነገራችን ይስተካከላል። እኛ የአርሰናል ደጋፊዎች በደንብ ነገራችሁ ስሙ። እኛ አሁን የቀረንን ቦታ መሙላት ነው እንጂ የሚጠበቅ ላይክ ሌሎች የሚያስፈርሙትን አትዩ፣ ሊቨርፑል የሚያስፈርሙትን ዩናይትድ ፕላስ ደግሞ ሲቲ እነሱ በነገራችን ላይ ኤራቸው እያለቀ ያሉ ተጫዋቾች ስላሉ በእነሱ ኤራ ሌላ ተጫዋች መተካት እያሰቡ ነው ያሉት። ዘንኛ ደግሞ ምንድነው እያደረግን ያለ ነው? የጎደለን ቦታ እየቦላን ያለ ነው። ኤራ አለን አሁን እነዚህ ልጆች የኛ ኤራ ነው። ስለዚህ የእነሱን ተጫዋቾች መተካት ስላለብን ነው እንጂ ሌሎች በሚያሉ ትራንስፈር አትሸወዱ። ዋን ዴይ ዊል ቢ ሳምቲንግ ባይ ዘ ዌይ እኔ ምን እላለሁ መሰለኝ ግን እኔ ከማለት በፊት ከብሬክ በኋላ እንመለስ ነው። እኔ ከማለት በፊት ከብሬክ በኋላ እንመለሳለን። ይሄን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ሶ የኔ አሁን ወደ እኔ አይዲያ እንመለሳለን። ከብሬክ በኋላ ተመልሰናል። ሶ ግን ከብሬክ በኋላ ተመለስ አንዴ የአጥቂውን ሀሳብ ገታ እናደርገውና እንተዋወቅ ማለት አልተዋወቅንም። የአርሰናል ትራንስፈር ዊንዶ በጣም እንትን ስላለ ትንሽ ከረጅም ጊዜ በኋላ ስለተገናኘን ያው ቀጥታ ወደ ጉዳያችን ገባን እንጂ ነርቨስ ማድረግ ነው እንጂ ራሳችንን አስተዋወቅ። እኔ ግሩም መኮንን እባላለሁ ወይም ደግሞ ሴንትራል ኦፓ በሶሻል ሚዲያ ስሜ ሴንትራል ኦፓ እባላለሁ። ያው የብዙዎቻችሁ ጥያቄ ሊሆን የሚችለው ወይም ብዙዎቻችሁ ታውቁታላችሁ ሞር ኢንስታግራም ላይ የምታውቁ ሰዎች አርሰናልን መቼ ደገፍክ ለሚለው ከሆነ የኔ ጥያቄ 2007-2008 ሲዝን ላይ አርቴታ የኤቨርተን ካፒቴን እየነበረ የኛ አጥቂ ደግሞ እንትና አዲቫየር እየነበረ ተቀልህ የሆነ ውጭ ወጥቼ ምናምን ኳስ እየተጫወትኩኝ ምናምን ነገር ጩጬ ነበር 6 ዓመት እንደዛ በቃ 6 ዓመት ምናምን ነገር እና በረኛ ነበር የሚያስገቡ እኛ በጣም ትንሽ ነው ሶ በዛ ታይም የማንቸስተር ስም አማርኛና ማንቸስተር ነኝ እና የሆነ ልጅ አለ ሁለታችን 6-7 ዓመታችን እኔ እነሱ ከዛ ማንቸስተር ነኝ ምናምን ስል ወፍሮስ ምናምን የሆነ ልጅ ደግሞ እንትን ብሎ መጣ የሆነ ትልቅ የሚጮቱ ትላልቆች ናቸው ከእኛ ምን አለኝ ሳየው አይ ቲንክ ካርሎስ ቬላ ወይ ቫን ፐርሲን 11 ቁጥር ማሊያ እንዳደረጋት ተሳለ ከዛ 11 ቁጥር ማሊያ አርሰናል አለኝ አልኩ ልጁ ትልቅ ስለሆነ ከሌሎቹ አርሰናል ላይ ምናምን ብዬ ልክ ያን ቀን ቤት ስገባ የ7 ሰዓት የሆነ ስፖርት ላይ ቲቪ3 ላይ ምናምን አዲቬር የተከላካይ ስህተት ተከላካይና በረኛ ሲሳት አዲቬር ኳስ በረኛ አጥፎ ሲያገባየው ማለት ነው አርሰናልን አፈቀርኩት ማለት ከዛ የአርሰናል ደጋፊ ሆነን ማለት ዋንስ ኤገነርስ ኦልዌይስ ገነርስ ይላል ከዛ በኋላ ነው የአርሰናል ደጋፊ ነኝ ፕላስ በትንሽ ተወቀናል ሞር ከገስት ጋር ተነመጣ ደግሞ ሞር ታቁናላችሁ እያልን እንተዋወቃለን ሉሊ አርሰናል መች መደገፍ አርሰናል ኦኬ ቴንክ ዩ ሉል ተስፋ ይባላለሁ ያው ሁላችሁ በሶሻል ሚዲያ ስሜ 21 ፕሪንስ በሚለው ታቁኛላችሁ የአርሰናል ደጋፊ ነኝ ቲክቶክ ኢንስታግራም ቴሌግራም 21 ፕሪንስ ብላችሁ ታገኙኛላችሁ የትኛውም ሶሻል ሚዲያ ላይ እኔ አርሰናል መደገፍ የጀመርኩት ጩጬ እያለሁ ነው እኛ ቤት እንደው ሞስትሊ ማለት ነው እግር ኳስ የአርሰናል ደጋፊ ነኝ ማለት ይቻላል ሞስትሊ ከዝኖቼ እኔ ምናምንና አርሰናል እንዴት መደገፍ እንደጀመርኩ ባላሰብስ ግን ጩጬ ነበርኩ እና ለመጀመሪያ ጊዜ እንዴት ነው የደገፍኩት ድሮ የተጫዋቾች ምስል ነበረ ይሄ ሁሉም ተጫዋቾች ያሉበት ምናምን የቼልሲ ነበር በዛ አጋጣሚ ነውና ቀና ብዬ ሳይ የአርሰናል ደጋፊዎች አሉ እንደዚህ ማሊያ ይዘው እየሳሙ ምናምን ቬንገር ነበረ ምናምን በቃ እና እኔ ቀና ብዬ ሳያቸው እነሱ ናቸው ያው ከፍ እያልኩ ስመጣ ምናምን እንደውም የሚገርማችሁ ማለት ነው ፊርሜ ራሱ ድሮ ህፃን እያለሁ ነው የምነግራችሁ በኦዚል ነበር የምፈርም ማድሪድ ማለት ነው ኦብዬ እያለ ማድሪድ ነበር አይደለም አርሰናል እየመጣ ነው እንጂ ስንት ዓመት ነው አይደለም በጣም ነበርኩ አይ በጣም ስለምወደው ነው ኦዚል የሚባልና ያኔ በቃ ከፍ ስል እግር ኳስ ሳቅ ድሮ እያለሁ ምናምን ያን ያህል በደንብ አላውቃችሁ ግን ኳስ እንደዚህ አይነት በደንብ ከፍ ስል ሞር በደንብ እግር ኳስን ሳቅ ነው ማየት የጀመርኩትና ኦዚል ነበር ፈርማ ኦዚል ሀይኑ ትልቅ ነው ሲሉ እናደስ ነበር አልወድም ነበር ኦዚልን ሲሰድቡ በዛም ያረምን በቃ ኢቨን ብቻ ኦልሞስት ወደ 12-13 አካባቢ እንደዚህ አይነት ሲዝን ይሆናል 16 ነው 2007-2008 እስካሁን ስንት ነው እኔ 13-14 አመት ይገኛል አርሰናል ላይ ገፍ ጀመርኩ ስለዚህ ኦዚል ማድሪድ ነበር በዛ ኦዚል ማድሪድ ነበረች ወይ ደግሞ የሆነ ቲም ነበረች ከዛ በፊት እሱ በሌላ ከገስት ጋር እንመጣበት ሶ ምን ላችሁ ፈልገን ነው አሁን በትንሹም ቢሆን ተዋውቀናል ሞር ከገስት ጋር ስንመጣ በደንብ ከዚህ በኋላ በደንብ እንተዋወቅ ኢንስታግራም ላይ ሴንትራል ኦፓ ኤንድ ቲዩኒያን ፕሪንስ ብላችሁ ማግኘት ትችላላችሁ ቲክቶክ ላይም እንደዛው ሞር የኔ ቲክቶክ ደግሞ ሴንትራል ኦፓ ላይቭ የሚለው ነው ሴንትራል ኦፓ የሚለው ኦልሬዲ ላይቭ ማንተር ሶ በላይቭ ነው እንትን የምንለው ይሄን ዩቲዩብ ቻናል ብላችሁም ሰብስክራይብ ማድረጋችሁን እንዳትረሱ እና ምርጫው ጀለስ ቪክተር አሚን ቤንጃሚን ሼሽኮ እኔ ቪክተር ዮኬሬሽ ግን የመጣ ይምጣና ላይ ይፋል የመጣ ይምጣ ምክንያቱም
አርሰናል አሁን ላይ አጥቂ ነው እንጂ የሚፈልገው። ፕላስ ካሉን ዝውውሮች እስካሁን ቤርተን አድንቄዋለሁ። የሚሄድበት መንገድ በጣም አሪፍ ነው። ፕላስ ኖርጋርድ አምና ያሳለፈው የሚገርም ሲዝን 31 ዓመቱ ማተር ያደርግም 31 ዓመት መሆኑ ምክንያቱም እንዳልኩሽ ነው። ኬፓ ሲመጣ ለ4 ዋንጫ ከሆነ ያሰብነው ኖርጋርድንም አምና አርሰናል ሰላም ነው። አሁን አምና አርሰናል ስንት ተከላካይ ነበረው ሲጀምር ስንት ተከላካይ ነበረው? ቤንዋይት አልተጫወተም ብለን እንባል ኦብቪስሊ አልተጫወተም። ቶሚያሱ የለም ማጋሌጅ ሀፍ ሲዝን አካባቢ በጣም ብዙ ሰው ወርቷል። ቲምበር ራሱ በጣም በቃ ቲምበር ስለሆነ ብቻ ነው የተጫወተው። ቲምበር ስለሆነ እንጂ ከኤስኤል ተመለሰ ማርያም ነው በዚህ ደረጃ ፐርፎርማንስ ያደረገች ሳሊባ ነው የሆነ 2 ጌም በቀይ የወጣ ሳይም ላይ ምን አይተናል። ኪየር እኔ ከድሮም ወደዋለሁ ኪየር ያን ያህል ስህተት የሚሰራው ተጫዋች ቢሆንም ያው የጨዋታ ጊዜ ለማግኘት ስህተት እንደሰራ ያደርጋል ግዴታ ነው። ምክንያቱም እኔ ራሱ ፉትሳል ተጫዋቾች ትልቅ ሜዳ ላይ ተጫወት ግራ አጋባለሁ እንኳን በፕሮፌሽናል ደረጃ ከፊት ትላልቅ አጥቂዎች ረጅም ጊዜ ተቀምጠህ ወደ ሜዳ ቴምፖ ውስጥ ከዛ ደግሞ ከዛ ቴምፖ ተነስቶ ምባፔ እና ቬኒሺየስን ያሉበትን ማድሪድ ማቆም ማለት ከባድ ሶ ምን ላችሁ ፈልጌ ነው እስኳዱ በበዛ ቁጥር ባካፓችን ነው እንጂ የሚበዛው ወይንም ደግሞ ጉዳት አያሰጋንም። የእድሜ ቁጥር አያሰጋ የእድሜ ማተር ያደርጋል። አንዴ እነዚህ ሰዎች ይፈልግናል ባካፕ ነው እንጂ ቋሚ አይደለም። አሁን እስኪ ባርሳን አስቡት። ራፊኒያ ባለበት ቦታ ላይ ዊሊያምስን እየተመኘ ዛትስ ዋይ ለምን እስኳድ አስበዋል። ግን ለምን መጣ የሚል የባርሳ ደጋፊ አታገኝም። በደቡብ ወደ ስፔን ላሊጋን በጣም አስኮሮሚዮ ሰዎች የእግር ኳስ ኖሌጃቸው ይጨምራል ከፕሪሚየር ሊግ በላይ ማለት ፕሪሚየር ሊግ ኢሞሽናል ያደርገናል እንደ ሀገር ሞር ደግሞ አርሰናል እንደገና ፕላስ ደግሞ የፕሪሚየር ሊግ አሁን አጂሊቲ እየበዛበት ነው። በጣም ትግል እየበዛበት አሁን ልብ ብላችሁ ካያችሁ የሚገርመኝ ማለት ስለ ክሪስቲያን ሞስኬራ እያነበብኩኝ አርቴታ ለምን እንደፈለገው ፊዚካሊቲ ነው አይተው ለምን ፊዚካሊቲ ፕሪሚየር ሊግ ዋትስ ቀላል ነው እስኬኒ ምንም ያደርጋል ዛትስ ዋይ አጂሊቲ በዛበት ስፔን ምንድነው ራሲዘ ማሰብ ትችላለህ ነው ማኔሪ ደግሞ ቁጭ አለ አቅም ከሌለ ፋቢዮ ቬራን ባይዘው ይሰጠው ለዚህ ነው ፋቢዮ ቬራን ወዶ ነበር ግን እሱ ምንድነው እግሩ ጋር ኳስ ላይክ እንደ ስፔን አይነት መጫወታ ነው ያለው ሶ እግር ኳስ አሁን ላይ አሪፍ ነው። አሁን የቀጣይ ዓመት ፕሪዲክሽናችን እና ጃስ ከመጠን ነው የምንመጣው በጣም ወይስ ከእንግዳ ጋር ይሻላል? ከእንግዳው ጋር እናስገምተው በደዌ እንዲመጣላችሁ የምትፈልጉት እንግዳ እንጠይቀዋለን ከቻለ ያስቀምጡና አሁን አንድ እንግዶች ወር መስራና ጋር እነሱ ነው ቀጣይ ብቻ ኢንስታግራም ላይ ስቶሪ እናደርግና የምናመጣውን እንግዳ እኔም ላይ እሱም ላይ መጠየቅ የምትፈልጉትን ጥያቄ ቀርማችሁ ትጠይቃላችሁ። ሁላችሁም ኢንስታግራም ላይ እኛ እናንተን ጥያቄዎች ከራሳችን ጋር ትንሽ ጥያቄዎችን እንጨምርና በቀጣይ ኤፒሶዶች ተመልሰን እንመጣለን። ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ይህ አርሰናል ፋንስ ኢትዮጵያ ዩቲዩብ ቻናል ነው። በኢትዮጵያው የመጀመሪያ የፉትቦል ፖድካስት ቻናል ነው። ከስድስት ወር በፊት የነበረውን ቻናል ገብታችሁ ማየት ትችላላችሁ። ሊንኩን እናስቀምጥላችኋለን። አሁን በአዲስ አካውንት መተናል። ያው በቃላችን መሰረት ከእንግዶች ጋር ብለን ነበር። ከእንግዶች ጋር በአዲስ መልክ በአዲስ ስቱዲዮ ከአዲስ እንግዶች ጋር እንመጣለን። ሁላችሁም ይሄንን ቤት ሰብስክራይብ አድርጉ። በየሳምንቱ ለመድረስ እናደርገዋለን። ብቻ እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳባችን አድርጉ። አንዳንድ ደግሞ ነገሮች ካሉ ያው በቭሎግ እዚሁ ፖድካስታችን ላይ በዚህ ቭሎግ ይኖረዋል። ያው የኳስ ኮሚኒቲ ነገሮች ካሉ ቭሎግ እናደርግላችኋለን። ፕላስ እንትንም ይኖረዋል ስትሪት ኩዊዝ አርሰናል ኢቨንቶች ሲዘጋጁ አርሰናል ብቻ ሳይሆን የዩናይትድም ኤኒዌይስ ብቻ ይሄ ስለ እግር ኳስ ነው። ስለ እግር ኳስ ነክ ስለሆነ የትኛውም ኢቨንት ሲዘጋጅ ዴም አድርጉልን። እዛ ዴም ላይ ተገኝተን እዛ ዴም እንዳደረጋችሁን እዛ ኢቨንት ላይ ተገኝተን የትኛውንም የእግር ኳስ ኮንቴንት የሚሰራውንም ቲክቶከር ሞር እና ፋንም የትኛውንም ፋን ስትሪት ፒዝ አድርገን ፕሪዲክሽኖች ይኖራሉ ምናምን ነገር ሁላችሁም ሰብስክራይብ ፎሎ ማድረጋቸውን እንዳይረሱ። በሌላው ሶሻል ሚዲያችን ያው እዚህ ላይ እናስቀምጥላችኋለን። ዋንስ ኢግነርስ ኦልዌይስ ኢግነርስ። ቀጣይ ሳምንት እንገናኝ። ይመቻችሁ። እንወዳችኋለን።